ቤተሰቦች ይህ ታሪክ የምትማሩበትና ህይወታችሁን ሊቀይር የሚችል ነው። እስከ መጨረሻው ድረስ ታዳምጡን ዘንድ በትህትና ጠይቃለሁ። ታሪኩም እንዲህ ነው። ከዕለታት አንድ ቀን በህይወቱ ደስተኛ ያልሆነ አንድ ቁራ ነበር። አንድ ቀን ዛፍ ላይ ተቀምጦ ማልቀስ ጀመረ። እንደ አጋጣሚ ሆኖ በዛ ሰዓት አንድ አባት አረፍ ለማለት ብለው ዛፍ ስር ተቀምጦ ነበር። የቁራውም እንባ ወደ ታች ጠብ ሲል ጉንጫቸው ላይ አረፈ። አዛውንቱም ጭንቅላታቸውን ቀና ሲያደርጉ ቁራውን ሲያለቅስ ተመለከቱት። እንዲህም ብለው ጠየቁት፣ ለምንድን ነው የምታለቅሰው? ቁራውም አባቴ እኔ የማለቅሰው በራሴ ህይወት ነው። ማለትም ማንም አይወደኝም። ሰዎች በጥይት ተኩስ ይመቱኛል። የሚበላም ነገር አይሰጡኝም። ሁሉም ይጠላኛል። ከመኖር ይልቅ ሞት ይሻላል አለ። እኚህ ብልህ አዛውንትም የቁራውን ንግግር በደንብ ከሰሙ በኋላ ልባቸውን በሐዘን ተሞላ። ከዛም እንዲህ አሉት፣ በምንም ሁኔታ ላይ ብንሆን እንኳን ደስተኛ መሆንን መማር አለብን። ግን ቁራው የአዛውንቱ ቃላት የተረዳ አይመስልም። ማልቀሱንም ቀጠለ። ብልሁ አዛውንት አትዘን አሉት። እስኪ ምን መሆን እንደምትፈልግ ንገረኝ፣ ማለትም የምትፈልገው እንድትሆን ላደርግህ እችላለሁ አሉት። ቁራውን ባሉት ነገር እጅግ በጣም ተደሰተና እንዲህ አላቸው፣ አንቱ የተባረኩ ሰው ውለታ ሊያደርጉልኝ ከፈለጉማ እንግዲያውስ እባክዎትን እንደ ዳክዬ ያደርጉኝ። እሳቸውም እሺ ዳክዬ እንድትሆን አደርግሃለሁ፣ ግን መጀመሪያ ወደ ዳክዬ ሄድና በህይወቷ ደስተኛ እንደሆነችና እንዳልሆነች ጠይቃት። ሂደ ጠይቀ ደርሰ እስክትመጣም ድረስ እኔ እዚህ እጠብቅሃለሁ አሉት። ቁራውም በደስታ ዳክዬውን ለማግኘት እየበረረ ሄደ። ዳክዬዋም ሐይቅ ውስጥ እየዋኘች ነበር። ወደ እሷም ቀረብ አለና እንዲህ አላት፣ እንዴት ያለ የምታምሪ ፍጥረት ነሽ! ንጣትሽ እኮ እንደ ወተት ነው። ሁሉም ይወድሻል። እርግጠኛ ነኝ አንቺ የዓለማችን ደስተኛ ወፍ መሆን አለብሽ። ዳክዬዋም እንዲህ ብላ መለሰችለት፣ ጓደኛዬ እኔ እንደምታስበው ደስተኛ አይደለሁም። ምክንያቱም ምን መሰለ፣ እኔ እንደምታስበው በዚህ ሐይቅ ላይ ሁል ጊዜ በነጻነት አልዋኝም። ምክንያቱም ሰዎች ከመጡ አሳደው ይይዙኝና እንደ ሌሎች ዳክዬዎች አርደው ጠብሰው ይበሉኛል። በዚህ ምድር ላይ ደግሞ እኮ ከኔ የምትበልጥ እጅግ በጣም የሚያማምር የላባ ቀለም ያላት አዋፍ አለች። የኔ ነጭ ቀለም ከእሷ አንጻር ምንም ማለት አይደለም። ግን እኔ ሳስበው በቀቀን የምድራችን እጅግ በጣም ደስተኛ አዋፍ ትመስለኛለች። በሚያምር ቀለማት ያሸበረቀች ነች። ቁራውም ይህን እንደሰማ በቀቀንን ወዲያውን ለማግኘት ሄደ። ከተወሰነ ፍለጋ በኋላ አገኛት። አንቺ በቀቀን ምን ያህል የሚያምር የላባ ቀለማት እንዳለሽ ብታውቂ፣ እናም ቆንጆ እንደሆንሽ እርግጠኛ ነኝ የምድራችን እጅግ በጣም ደስተኛ አዋፍ መሆን አለብሽ አላት። እሷም ጓደኛዬ እኔ እንደምታስበው ደስተኛ አይደለሁም። ሰዎች እኛን በቀቀን ትንሽዬ ብረት ክፍል ውስጥ ወይም ኬጅ ውስጥ ቀርቅረውብን ያስሩላል። እናም እኔ እንደዛ ወጥመዳቸው ውስጥ እንዳይዘጉብኝ ብዬ ሁልጊዜ እፈራለሁ። ይመስለኛል ግን ፒኮክ ወይም ጣውስ ከኔ የበለጠ ደስተኛ ነች እና እጅግ በጣም በሚያምር የላባ ቀለማት ነው የተሞላችው። ቁራውም ከሰማ በኋላ ፒኮክን ለመፈለግ እየበረረ ሄደ። በመጨረሻ ከብዙ ልፋት ፍለጋ በኋላ አገኛት። በተቆለፈ የብረት ቤት በእንስሳት ማቆያ ውስጥ በመቶ የሚቆጠሩ እሷን ለማየት ሰዎች ተሰብስበው ከሄዱም በኋላ ፒኮክን ቀረባትና እንዲህ አላት፣ የተከበርሽ ፒኮክ ሆይ እጅግ በጣም የምታምሪና በሚያማምር የላባ ቀለማት የተሞላሽ አዋፍ ነሽ። በሺዎች የሚቆጠሩ ሰዎች አንቺን ለማየት ይመጣሉ። እስኪ እኔን ምስኪኑን ተመልከችኝ። ሰዎች ልክ እኔን እንዳዩ ወዲያውኑ ተኩሰው ሊገሉኝ ነው የሚፈልጉት። እርግጠኛ ነኝ አንቺ የምድራችን ደስተኛ አዋፍ መሆን አለብሽ። ፒኮክም እንዲህ ብላ መለሰችለት፣ እኔም ሁል ጊዜ የማስበው የዓለማችን ቆንጆና ደስተኛ አዋፍ እንደሆንኩኝ ነበር። ግን በቁንጅናዬ ምክንያት የእንስሳት ማቆያ ወጥመድ ውስጥ ታስሬያለሁ። ሰዎች ደግሞ ለጌጥ ብለው ላባዬን ሲነቅሉ በጣም ይሰማኛል፣ ይጎዳኛል። እኔ እንደምታስበው ደስተኛ አይደለሁም። ቁራውም ከፒኮክ ያልጠበቀውን እንደዛ አይነት ነገር ሲሰማ ተገረመና እንዲህ አላት፣ እሺ አንቺ ደስተኛ ካልሆንሽ ማን ነው ታዲያ የዓለማችን ደስተኛ? ፒኮክም እንዲህ ብላ መለሰችለት፣ አሁን እኔ የእንስሳት ማቆያውን በጥንቃቄ ስመለከተው የተገነዘብኩት ነገር ቢኖር አንተ ቁራ ብቻ ነህ የብረት ቤት ወጥመድ ውስጥ ያልታሰርከው። ሰዎች አንተን ለመያዝ ለማጥመድ አይሞክሩም። እናም ለተወሰነ ጊዜ ምን ነው ቁራ በሆንኩኝ ብዬ አስብ ነበር። በደስታ ሁሉም ቦታ መብረር እችል ነበር። እናም ነፃ አወጣለሁ። ቁራውም ከሰማ በኋላ
ወደ ብልሁ አዛውንት ተመለሰ። እናም ለመጀመሪያ ጊዜ ቁራው በሕይወቱ ደስተኛ ሆነ። አንቱ የተከበሩ ሰው፣ በራሴ እጅግ በጣም አዝኛለሁ። ሌላ ማንንም አዋፍ መሆን አልፈልግም። እንዲሁ ራሴን እንደሆንኩኝ ይሻለኛል። አያችሁ፣ በሕይወታችን ውስጥ ከሌላው ጋር አላስፈላጊ የሆነ ፍክክር ውስጥ እንገባና እናዝናለን፣ ራሳችንን እንረግማለን። ይህም ደስታችንን እንድናጣ ያደርገናል። ስለዚህ ባለን ነገር ደስተኛ ልንሆን ይገባል። በሌላ ነገር ውስጥ ከምንቆዝም ሁሌም ልናስብ የሚገባው ከኛ የባሱ ሰዎች እንዳሉ ነው። ስለዚህ ሁልጊዜ ራሳችንን ከሌላው ጋር የምናነጻጽር ከሆነ በጭራሽ ደስተኛ አንሆንም። ባላቸው ነገር የሚረኩ ሰዎች የዓለማችን ደስተኛ ሰዎች ይባላሉ። እናም ራሳቸውን ከሌላው ጋር አታነጻጽሩ፣ ምክንያቱም የዓለማችን ደስታውን ያጣ ሰው ስለምትሆኑ።